ድርጅቱ ቅርታ መጠየቅ አለበት ለዚህ ልጅ። እኛ ልጁ ምንም ነገር እንዲያደርግ አንፈልግም። ውጭ ያለነው ሰዎች ግን አድማ እናደርግባቸዋለን። ምማው ማስታወቂያ ነው የምንሰራባቸው። ምክንያቱም ከውጭ ያለን ምንም ሊያደርጉን ስለማይችሉ ለዚህ ልጅ ግን ወይ ቅርታ መጠየቅ አለባቸው ወይ ደግሞ ካሳውን በግላቸው ማድረግ አለባቸው። የተጎዳበትን እነሱ የሰጡት ሪፕሬዘንት ያደረጉት አካሎች አሉ። እነሱ ይሄን ልጅ ጎድተውታል። እንደ ድርጅት ደግሞ የእነሱ ስምን ማስታወቂያ ወስዳለሁ ብሎ የወሰደው ሰውን ሲጎዳ ዝም ማለት የለባቸው። ማድረግ አለባቸው በአይነንኛ ውጭ ያለነው ሰዎች። ጆከር ቀጥልበት። ተጨማሪ ቲክታክ ላይ ብትመጣ ማንም እንኳን ይህን ድርጅት ይዘ ማናጀሩ ነቀርቶ ቲክታክን ቁጭ ብለህ ላይቭ ላይ ቁጭ ብላችሁ ከስራም በኋላ በስራችሁም ላይ ቁጭ ብላችሁ ማንን ከትንሽ እስከ ትልቅ ሁሉም ሰው ቲክታክ አለው እንደማያውቅ ሰው መሆን ይሄ ትልቅ ጥፋት ነው። እኛ ፋር አይደለም ግን ከህዝብ የበለጠ ነገር የለም። ልጁ ያለው ነገር የለም። ልጁን እኛ ወደ ሚዲያ ያመጣ ነው። ልጁን አናውቀውም፣ ፎሎአችንም አልነበር። እኩልሽ ለድርጅት አሳልፋችሁ ሰጣችኋል። ግን ይበልጥ ቪው ያገኘው የድሃው ልጅ እያለ እዚህ በአንበሳና በተለያየ ነገር አንቀራብተው ዛሬ ለብሰው ለወጡት ቅድሚያ ሲሰጣቸው እንደ ድርጅት እናንተ መጠየቅ አለባቸው። ለምን ቪው ያገኘው ይሄ ነው። የእኛን ስራ በስነስርዓት የሰራልን ይሄ ነው። ስለዚህ ይሄ ነገር ለዚህ ልጅ ይገባዋል ብላችሁ ለሰጣችሁ እንደ ድርጅት ልንወቀስ እንችላል። ነገ ይሄ ሊመጣብን ይችላል ብላችሁ መጠየቅ ነበረባችሁ ከኛ ቀድማችሁ። ለምን አንድ ሀገር ላይ ነው ያላችሁት፣ አዲስ አበባ ነው ያላችሁት። እሱም ያለው ዘንድ በስልኩ ደውላችሁ አፈላልጋችሁ በአካል አግኝታችሁ እንደውም ቢቻል ኑሮ እንደናንተ እንደ ድርጅት ወስዳችሁ እዛው ላይ ድርጅቱ ላይ ቪዲዮ አሰርታችሁ ይሄንን አበርክተንለታል። አሁን ምንም የማያውቁት በውጭ የሚኖሩ ወንድሞቹ ናቸው እዚህ እየሰጡት ያለው 50,000 20,000 30,000 50,000 ብር ሰጥታችሁ ቴንኪ ብትሉ እንኳ ያመሰግናችሁ ነበር። ጮክ በል። አሁንም አይሰማም። ጮክ በል። አሁን ይሰማል። ይሰማል። ምናልባት እኛ ያስቀመጥንበት መስፈርት በሰዎቹ ጋር የተረዱት አይመስልም። እሺ አስረዳ። ምንድን ነው እኛ ያደረግነው ለግለሰብ ወይም ደግሞ ለሁሉም ቲክቶከር ሳይሆን አንድ ይህንን ዝግጅት ለሚያዘጋጅልን አካል ነው ውለታ የገባ ነው። ያንን ውለታ ስንዋል ለሁሉም ቲክቶከሮች ኦፕን ይደረጋል በሚል ሁሉም የራሱን የሞከራለ፣ የተጣጣራለ፣ የሰራለ ብዙ ፎሎወር ብዙ ቪው ያገኛል። ምናልባት ይሄ ልጅ ብዙ ደጋፊዎች ስላሉት እነዛ ደጋፊዎች ወይም ደግሞ ያዩት ልጆች ስላዩለት ሊሆን ይችላል። በዛ ማለት ሌሎችም ብዙ አሉ። ይህም ብቻ አይደለም፣ በጣም ብዙ አሉ። ግን የዚህ ብዙ ተመልካች ያገኙ ልጆች ወይም ደግሞ ብዙ ፎሎወር ያላቸው ልጆች ኢሹ ትተን ሌላውንም ስናይ ከዚህ የበለጠ ችግር እንዳለበት ማሰብ አለ። ከዛ ሲቀጥል የኛ ድርጅት ወይም ምን ያለውበት ድርጅት በዚህ ምርጫም ላይ ሆነ አመራሮች ሂደት ላይ የለበት። ኦኬ፣ ድርጅታችሁ አሳልፎ የሰጠው ለሌላ ድርጅት ነው፣ ለቁርንፍድ ነው። እሺ፣ እናንተ የሰጣችሁት ቻሌንጅ ከይቅርታ ጋር እናንተ የሰጣችሁት የእናንተ ድርጅት ይሄንን ቻሌንጅ ለሌላ ድርጅት ሲሰጥ ያ ድርጅት ደግሞ ኢሰብአዊነትን ሲፈጽም ደግሞ እንደ ድርጅት እናንተ ኦኬ ፓስታ ጥፋት አለበት እያልን አይደለም። ኦኬ ፓስታ አሳልፎ የሰጠው ሰው ግን እዚህ ልጅ ላይ ተጽዕኖ አድርጎበታል ነው። ተግባባን? ትክክል ነሽ። ይኸውልሽ በዚህ ኢንሲደንት ውስጥ ደግሞ እነዚህ ነገሮች ለማድረግ ወይም ደግሞ እነዚህን ሰብአዊ ድርጅቶችን ወደ ኖርማል ሁኔታዎች ለመመለስ ታይሙ በጣም ሾርት ነው። አይታችኋል። ትናንትና ማታ ቀረበ፣ ዛሬ ነገር ተፈጠረ። በምን ኢንሲደንት ነገር ማድረግ የሚቻለው አንደኛ ቅዳሜና እሑድ ነው። ኦፊሻሊ ሰብሰብ ብሎ መነጋገር ያስፈልጋል። እኛም አዲስ ሆነን እንደ ማንኛውም እንግዳ እዛ ቦታ ላይ ቀርበን ስናይ ሲል የምናደርገው ሊኖር ይችላል። እናመሰግናለን። ስለዚህ እነዚህ ነገሮች ለማየት እንደ ድርጅት በስራ ሰዓት ላይ ቢሮ ከማኔጅመንቱ ጋር ተሰብስቦ መወሰን ያለበት ነገር ሊወስን ይችል ይሆናል። ኦኬ፣ ከእናንተ በመጀመሪያ ደረጃ እዚህ ጋር 7,800 ሰው እናንተን ኦኬ ፓስታን የወቀሰ የለም። ልጁም ኦኬ ፓስታ እናንተንም እንትን ያለው ነገር የለም። ምናልባት በሌላ አንግል እንዳታዩት ኦኬ ፓስታ ብርጅስቶን እኛ ምን ያለ ነው ልጁ ቆንጆ ማስታወቂያ ሰርቶላቸው እያለ
ኦኬ ፓስታ የሚለው የራሳቸው እስከሆነ ድረስ ልጁ ማስታወቂያ ሰርቶ ሁላችንም ውጭ ያለ ነው ሰዎች ኦኬን ፓስታ ያወቅ ነው በዚህ ልጅ ሰበብ ነው። ይሄ ልጅ ወጥቶ ሲያለቅስ ስናየው የተፈጠረው ነገር ስናይ እንዴት ኦኬ ፓስታ ፕሮዳክቱ የራሳቸው እየሆነ ልጁ አቢዩዝ ሲደረግ እንዴት እነሱ ዝም ይላሉ? እንዲሸልሙት አይደለም እኮ እኛ የፈለግነው ብር እንዲሰጡት አይደለም። ብር እኛ አለን እንሰጠዋለን፣ ችግር የለውም። አትሊስት ግን እውቅናውን ይስጡት። ስላልሆነ እኮ ነው ልጁ ያለውን ሰምታችሁ እየሰማነው ነው። ጂኒው ሰማነው እኮ እኛ ለሱ ቆይ ጂኒው የተፈጠረው ማታ ነው። ቆይ ጂኒ ሰሚኝ አዳምጠኝ። ይሄ መሸፈንና መካካድ ያለች በስልክ ደውሎ በአካል ኦኬ እንደ ድርጅት ከፍተን መነጋገር ስለ መስጠት ነው። ደውላችሁ ግን አድራሻውን ፈልጋችሁ አይዟል ታዛቢ ነበራችሁ። ታዛቢ ከሆናችሁ ይሄ ልጅ እዛ ነበር አልቅሶ ሲወጣ ይሄ ልጅ የት ነው ብላችሁ ማግኘት ቀላሉ። እሱን እሽን ይሁንላችሁ። እኛ ስላልናችሁ እና ዛሬ ስላወጣናችሁ እንጂ ሀይ ብላችሁ ማንም ሰው አይጠይቀውም ነበር። ይህን እውነት ነበር ድርጅት እንዲሰጡትም አይደለም ብር እንዲሰጡትም አይደለም እኛ የፈለግነው። እውቅና ግን ይስጡት። ሰርቶላችኋል፣ እውቅና ይስጡት። ጎበዝ ይበሉት። የሚባለው አሳልፈው ሰጥተዋል አይደል? ቁርንፍድ የራሱ ድርጅት አይደለም። አሁን እየተነከሳና እየተወቀሰ ያለው የእናንተ ድርጅት ነው። ያወቅነው እንጂ እንዳለ በእናንተ ላይ ነው። ይሄ ልጅ ሲያለቅስ ነው የእነዚህ አንተ የፓስታ ኦኬ ፓስታ ነው ምናምን የእነሱ ማስታወቂያ እኮ ነው የሰራው። የፈለገም ቢሆን ስማቸው ተጠርተዋል። ቁርንፍድ የሚሰደው ኦኬ ፓስታ እየተባለም ይበልጥ እየተሰራላችሁ ነው። 8,000 7,000 ሰው ባለበት ላይ ነገ ተቆርጦ ይበልጥ እየተሰራ ነው። በሱ ነው ነገ ጥሩ ነገር ካላረጋችሁ አንለቃችሁ እያለ ያለው አትለባበጩ። በቃ ሄደታምናችሁ ጆከር አረ ቆይ ተረጋጉ። ቆይ አንዴ እንደማመጥ ጂኒው እያለ ያለው ይሄ ነገር የተፈጠረው ማታ ነው። እኛ ፊል ያደረግነው ነገር አለ ማታ ነው። ዛሬ እሑድ ነው፣ ዝግ ነው። ነገ ግን እስቲ ያሳዩን። በቃ እስቲ እኔ በቃ ብሪጅስቶን እያሉ ያሉት በቃ እኔው እስከ ማክሰኞ እንጠብቃለን። ከማናጀሮቹ ጋር ተነጋግረን ማድረግ ያለብንን ነገር እናደርጋለን። ግን ጊዜው አጭር ነው፣ ያለቀው እኩለ ሌሊት ነው በዛን ሰዓትና ዛሬ ደግሞ ሰንበት ነው። ዝም አላልንም። መሲ ቆይ አታስተባብሪ። አንድ ጊዜ እኔ ሀቁን ነው የምናገር። ይህን ልጅ ማታ የአዶናይ ማን ይፍሰድ ዩቲቱ ሰድ ማን እያልን ቁጭ ብለን አድርን አየን። ሽልማቱ እንዳለቀ ከትንሽ ሰዓታት በኋላ የዚህ ቪዲዮ አልቅሶ ብዙ ሰው ሼር አደረገልን። ሲፖሰት ወይኔ ይሄ ልጅ ምናምን ብሎ የሆነ ሰው ነው ደውሎም ነገረኝ። ይህን ልጅ ቅድም ሌላ ቤት ላይ ለጠፍ ነው ብናስጠራ አጣን፣ የሚያውቀው ሰው አጣን። እዚህ መጣሁ እኔ ስነግርሽ ለጠፍኩት መጣ አይደለ ገባ። አሁን ይሄ ማስተባበር ምናምን አያስፈልግም። እሱ ለእኛ ደውሎ ይህን እንደዚህ ሁኛለሁ ብሎ ያለን ነገር የለም። ሲበደልና ሲገፋ አይተን እኛ ለምን ይገፋል ለምን ይበደላል? እዚህ ቦታ ላይ እኛ ቲክታክ ላይ ነው ያለ ባለችን አቅም ግን ለልጁ ከእውነት ጎን እንቆማል ብለን ያመጣል። አንቺ አሁን ማንም የተናገረ የለም። ማንም ድርጅቱን በደንብ አድርገን ነው ወቅሰን የምንሄድ። አሁንም ችግር ያለብን ድርጅቱ ጋር ነው። እንደ ድርጅት ታዛቢ ሆኖ እዛ ከቀረበ የዚህ ሪቪው እየታየ ነው። ዳኞች አምታተው ያልሆነ ነገር ሲሰሩበት ምንም ገንዘብ ስለሌለው እንደነሱ ፊት ለፊት ባለስልጣን ጋር ምናምን ስላልተገናኘ መሆን የለበት። ድርጅቱ ነገ ለአፍንጫ ኩርን የሚሆን ለጫማ ኩርን የሚሆን ለምንም ኮረን የሚሆን ይስጥ አያገባንም። ነገ ግን በስነ ስርዓት የሰራበትን ልፋቱን እንዲሰጠው እንፈልጋለን። ወንድሞቹ ከዛ በላይ እነሱ ከሚሰጡት በላይ እዛ መድረክ ላይ ከሚሸለሙ በላይ አዳምጪ አልጨርስ እኔ እዛ መድረክ ላይ ከሚሰጡት በላይ እዚህ ወንድሞቹ ሰጥተውታል። ቢሰጥ 30 ሺህ 40 ሺህ ነው፣ የዛም አይደርስም። ግን አሁን እዚህ 50 ሺህ ነው የሰጠው። ያኛው ልጅ 20 ሺህ ነው የሰጠው። ያኛው 20 ሺህ ስጦታ በምናምን አግኝተዋል። በቃ አሁን እኮ የሚከፍሉት በላይ አግኝተዋል። እሱ ሳይሆን ኦኬ ፓስታ ውክልና ሲሰጥ ለሚሰጠው አካል ተጠያቂነት መሆን አለበት። ለትክክለኛ ሰው ነው መስጠት ያለባቸው እውቅናቸው። ዝም ብሎ ለማንም ሰው አይደለም የሚሰጡት። አይደለም ስብሰባ ምናምን ብሎ እኛን እንዳይሸውድ አንለቅም። ሰኞ እንደከፈትክ ልጁን የሆነ ነገር ማድረግ መክፈል አለባቸው። ክፈሉ። አረ ሳትኬት የሚስጡት ችግር የለውም፣ ብሩም ችግር የለውም፣ ይቅርበት። ይኸው እንሰጠዋለን፣ ያገኛል፣ ችግር የለበትም። እሱም ብቻ ሳይሆን ይኸውልሽ መሲ አንድ ነገር ማወቅ ያለብሽ ምን አለ መሰልሽ፣ አሁን ይህ ልጅ ምርታቸውን
እነሱ ላረጉት ነገር ደግሞ እውነቱን መናገር አለባቸው፣ ትክክል እንዳልሆነ። ምርታቸውን በጥሩ ሁኔታ አስተዋውቁላቸዋል አይደለ? ክሬዲቱን መስጠት አለባቸው። ይህን ጊዜ እኮ ይሄ ልጅ የእነሱን ምርት በመጥፎ መንገድ ቢያስተዋውቁ እኛ በእነሱን ያወቅ ነው እንዴ? በሱ ሰበብ ነው ኦኬ ፓስታን ያወቅ ነው። በመጥፎ መንገድ ቢያስተዋውቅላቸው ጊዜ አይፈልጉም ነበር። አጠቃላይ ምላሽ ትሰጠናለን። ምክንያቱም ቲክታክ ላይ እና ብያሃለው ቲክታክ ላይ ልትመጣ አልቻልኩም። ስለዚህ አንድ የሚጠይቁን ጥያቄ ሁሉንም አጠቃላይ ስማና አጠቃላይ ምላሽ ትሰጠናለን። ቀጥይ መስዬ። እሺ ማለት ይኸውልሽ ምርታቸውን በጥሩ ሁኔታ ስላስተዋወቅላቸው አትሊስት ክሬዲቱን መስጠት አለበት ነው እንጂ እኮ ገንዘቡን እኮ እዚህ ያሉት ሚዲያ ላይም ያሉት እነ ጅኒው ሌሎቹም ወንድሞቹ እኮ ሰፖርት አድርገውታል። ወደፊትም ደግሞ ሰፖርት ያደርጉታል። ነገ ከነገ ወዲያም እንደ ማንኛውም ሰው ቁጭ ብሎ እዚህ ቲክታክ ላይ ጌም ይጫወታል፣ ገንዘብ ያገኛል። ገብቶሻል? የገንዘቡ ጉዳይ አይደለም። ግን ምንድነው እነዚህ ሰዎች አሁን ምርቱን ለምሳሌ በመጥፎ መንገድ ቢያስተዋውቁለት እስካሁን ድረስ ዝም አይሉትም አይደለ? ስለዚህ አሁንም ደግሞ በጥሩ መንገድ ስላስተዋወቀላቸው ክሬዲቱን ይስጡት ነው እኔ የምለው። አመሰግናለሁ ውዴ። እሺ ሰምተሃል ወንድሜ? እሺ ጮክ ብለህ ምላሽ ትሰጠን ትችላለህ። አንደኛ ይሄንን ጥያቄ እኛ ስንጠይቅህ ነው ያሰብከው አይደለም? ማለት አሁን ይሄ እንደዚህ ማስተባበያ እንትን ያላችሁት እንጂ ኢቭን ልጁ እንደዚህ አይነት ስሜት ተሰምቶት እናንተ ኢቭን ማታ ስልኩን አፈላልጋችሁ እዛ ቦታ ላይ ልጁ ወዲያውኑ ቪዲዮን ለቀቀው፣ ወዲያውኑ ነው ቫይራል የወጣው። ገባክ? ግን እናንተ ወዲያውኑ ልጁን ደውላችሁ እንደ አንድ የድርጅት እንደ አንድ ወደ በጣም በሚሊዮን የታየላችሁ ቪዲዮ ነው እና እናንተ ወዲያውኑ ደውላችሁ አነጋግራችሁታል ልጁ ነው። አሁን እኛ ወደ ሶሻል ሚዲያ አምጥተን ስንደውልላችሁ ነው ስለ ልጁ መልካም ነገር እየነገርከን ያለው። እሺ ጮክ ብትል ከይቅርታ ጋር ይሰማል። ሚዲያ ሽፋን ወይም ደግሞ ማስተባበያ ለመስጠት አይደለም። መሆን ያለበትንና የሆነውን ነገር ነው እውነቱን የምንነጋገረው። እሺ ግራሎ ፉድ ኮምፕሌክስ ለዚህ ልጅ ለመስጠት አይደለም፣ ሌላ ላልታሰበም ሰው ሰጥቷል። እሺ ምናልባት አይታችሁት ሊሆን ይችላል። ላይ የነበራችሁ ሰዎች በመጨረሻ ላይ ሽልማቱ ካለቀ በኋላ ለሌላ ሰው የሰጠውን ነገር አይታችኋል። እኛ ለሌላ ልጆች ያደረጋችሁት ሳይሆን የእናንተን ድርጅት አስተዋውቆ ስሜቱ ስለተጎዳ ስለ አንድ ነጋገር ተረካቢ ወጣት ልጅ እኮ ነው እኮ እየተደማመጠ እናቴ። እሺ ቀጥል። እንደዛ ያደረግነው እኛ እዛ ቦታ ላይ ከአሁን በፊት የተሰራውን ነገር ማን ምን እንደሰራ እያንዳንዱን ነገር ልናይ እንችላለን፣ አይተናል። ግን ማን ተመረጠ፣ መቼ ማን አሸነፈ፣ መቼ ተመረጠ የምናውቀው ነገር የለም። ምክንያቱም እኛ የሰጠነው አንድ አወዳድሮ ለሽልማት ለሚያበቃ ለሌላ ድርጅት፣ ሽልማቱ ላይ ግን ተገኝተናል። እስከ ሌሊቱ 6 ሰዓት ተኩል ድረስ እዛ ውስጥ ነበር ፕሮግራሙ እስከሚያደርበት። ከዛ በኋላ ግን ምንም ምናልባት ላይዋጥላችሁ ይችላል። ማንም በዛ ሰዓት ቲክቶክ የሚከፍት አይኖርም። ሁሉም ወደ ቤት ነው፣ ሁሉም ወደ ማረፊያው ነው የሚሮጠው። እኩለ ሌሊት ነው ሄድን፣ ማረፊያ ቦታችን ላይ አረፍን። ጠዋት ማንም ኢንተርኔት አልከፈተም። ቁርሳችንን በላን። መንገድ ላይ ስንደርስ አየሁት። መልሽም ሳፈላልግ ስልኩ አይሰራም የሚል ምላሽ ተሰጠኝ። ከዛ በመሀል ላይ አንቺ ደወልሽ። እሺ አይቼዋለሁ አልኩ። አይቼዋለሁ እያልኩሽ ደጋግመሽ ደወልሽ። መግባትም አልቻልኩም ኢንተርኔት። አሁንም መኪና ቆሜ መንገድ ላይ ቆሜ ነው የማወራሽ። እሺ ስለዚህ የዚህ ልጅ ልፋቱን እንደ ድርጅት ነው እንጂ የምናየው እንደዛ እንደሰጠነው ተቋም ከሆነ መጠየቅ ያለበት የኛውን ተቋም። እኛ እንደ ድርጅት ግን በሰብአዊነት ማያሳለፈውን ነገር ልናይ። መሲ ግን ጥያቄ ልጠይቅሽ እኔ ስሜ ከአምስቱ ውጭ እኮ ለስድስተኛውም ሌላ ሽልማት ሰጥተዋል። ምክንያቱም እኔ ትላንት ፕሮግራሙን ሳይ ነበረ። ማን ነበረ? ጉርሳሙ ለሚባለው አይደል? ዮኖ ለምን እንደተሰጠ ነገር እሺ ያሸንፋትም አያሸንፍም ብለን አይደለም። እሺ የልጁ መጀመሪያ ማስታወቂያ ነው የሰራው ወይስ ልመና? አቤት አይታችሁታል? ልጁ ማስታወቂያ ነው የሰራው ወይስ ልመና ነው? ይሄ እኛ በበጎ ፈቃድ የሰጣ ነው። በእኛ በበጎ ፈቃድ የሰጣችሁት እና እሱን ቪዲዮ አላየንም እኛ። ይሄኛው የዚህኛው ስለዚህኛው ነው። ኦኬ ያኛውን እንደ እርዳታ ነው የሰጣችሁት ስለሆነ ሳይሆን እኛ ድጋፍ ይሰጣል።
ኦኬ እርዳታ ነው የሰጠ ነው። እሺ ያንን ስለዚህ እኛ አይደለም። ስለዚህ ነገ ሰኞ ስለሆነ ነገ እንጠብቃችሁና እንደ ድርጅት ለይሄንን ልጅ ጠርታችሁ የምታነጋግሩትና የምትሉት ነገር ይኖራል። እንጠብቅ። የሚሰራ አድራሻው የእሱ አድራሻውንም አታውቁም እናንተ? ማንንም አያውቅም፣ የማንንም አናውቅም። ኦኬ እኔ አድራሻውን ኮንታክት አድርጋችኋለሁኝ። ስለዚህ እኛ ልናደርግ የምንችለው ሰብአዊነትን በማይጎዳ መልኩ። እሺ ቁርንፍድ ድርጅት ግን ኢትዮጵያ ውስጥ ነው ያለው? እኔም እዛ ጋር ያለው ጥያቄ የሆነብኝ ነገር ኢትዮጵያ ውስጥ ከሆነ ሁሉንም ነገር ያያል ብዬ አስባለሁ። ግን ምንድነው ያስቀመጠው ስታንዳርድ እስካለ ድረስ ያንን ስታንዳርድ ቤዝ ካደረገ ምናልባት የእሱም ራይት የሆነ ወይም ደግሞ ትክክለኛ የሆነ መንገድ ሊኖረው ይችላል። ስለዚህ ሙሉ ስሙን እርግጠኛ ለመሆን ውለታውን አይቼ ነገር ባሳውቅሽ ደስ ይለኛል። እርግጠኛ ቅርብ ቡድን ስለሆነ። እሺ በጣም አመሰግናለሁ። ለሰጠህን ጊዜ እናመሰግናለን። ጥሩ ነገር ደግሞ እንጠብቃለን። እሺ እናመሰግናለን። መሲ ማንኛውንም ሰው ለማስዳደግ ይችላል። እናመሰግናለን። እሺ በቃ ጠርታችሁት ይሄ የምንመሰጋገነው እየሰማኝ ከሆነ አቅርበው በስነ ስርዓት ሲያናግሩትና እኛ አሁን ድርጅቱን እንጂ ቁርንፍድ የሚባለውን አናውቅም። እኮ እንጠራዋለን። ነገ የሰራው ኦኬ ፓስታ ለሚለው ነው። ኦኬ ፓስታ ነው እኛ የምንይዘው። በቃ ቁርንፍድን የጠይቀው ነው ለምን እንደዚህ እንዳደረገ። ኦኬ ፓስታ ማንም መጠየቅ አለብህ ለሰጠው ለድርጅቱ። እዛ ጋ መኮረኒ ነው ኩሪኒ ያልከውን እዛ ጋ መጠየቅ የእናንተ መብት ነው። አለቀ። 4 ነጥብ። እና ስታቀርቡት እንመሰጋገናለን። አዘጋጆቹን ባይዘው መጠየቅ አለባቸው። ምክንያቱም በስነ ስርዓት አላወዳደሩም። በስነ ስርዓት ለሚገባው ሰው አልሰጡም። ይሄ ልጅ አሁን ከመጀመሪያ ጀምሮ ፕሮሞሽኑን የሰራው ሱራ ነው። አንደኛ ቪው ያለው የሱ ነው። ለምንድን ነው የተፈለገው? በዚህ ንክረስ ይሄን ልጅ ዝቅ አድርጎ ለሌላ ሰው አሳልፎ ስጦታውን የሰጡት ለምንድን ነው? በዚህ ልክረስ መጠየቅ አለባቸው። አዘጋጆቹ እነማን እንደሆኑ መጠየቅ አለባቸው። ምክንያቱም ይሄ በጣም መድሉ ነው። ነገ ተነጋግረን የራሳችንን እንደ ድርጅት እንደምናደርገው ያንንም ደግሞ እንጠይቃለን። በቃ ቴንኪ ወንድሜ እና ደግሞ ይሄንን ነገር መጥተው ለህብረተሰቡ ቢያሳውቁ ምን ላይ እንደደረሱ ራሳቸው ከድርጅቶቹ ጋር ተነጋግረው እርስ በርስ መጥተው እዚህ ቢያሳውቁን ደስ ይለናል። አሁን ቲክታክን አስተካክል ብያለሁ። ቲክታኩን አስተካክለው ቪዲዮ ላይ መጥተው ምላሽ ይሰጡናል። ዛሬ የእሁድ ስለሆነ ነገ ቢሮ እንገባለን። ቢሮ ከገባን በኋላ ተነጋግረን ምላሽ እንሰጣለን። እንደ ድርጅት ምላሽ እንሰጣለን። እኛ ቪዲዮም የደረሰን ጠዋት ነው። የእሱን ግን አድራሻው ኢቭን የዚህ ልጅ ስልክ እንኳን ይሄ ካምፓኒ የለውም። ይሄንን ተንኮል የሰራው ያኛው ካምፓኒ ነው። ይሄኛው ካምፓኒ ደግሞ ያኛውን ካምፓኒ ደግሞ አንቆ መያዝ የፓስታው ድርጅት ባለቤት ነው። አንተም ፈጣሪ በሰበብ አምጥቶሃል ወደዚህ ወደ እነዚህ ግሩፕ ወደ ጆከር ሁሉ ጋር ሁሉ ነገር ሰበብ አለው። ፈታ በል አንተም ትንሽ ነቃ በል እስቲ። እንደዛ እንደ ወታደር አትቀመጥ። ፈታ በል ነው ቁጭ በል። ጨዋታም አምጣልን ትንሽ ግጥምም ምናምንም ቆየፈቻም በሌልን ቆየፈቻ በል። ወደ ስጦታው ደግሞ ሰው ይቀጠል። ትንሽ ግጥም አድርግልን። ማን ያስወረደው? አድርግልን። አስወረዱት። ማን ያስወረደው? ኔትወርክ ነው። ኔትወርክ ሆነ። ኔትወርክ ነው። ይምጣና ምናምን ቆየፈቻ ብሎ ዘፈን ያርግልን። ያስቅ ይሰግጥና ምናምን ትንሽ እንሸላለን። ወጥ ሰፖርት አርጉት፣ በጊፍት ሰፖርት አርጉት፣ በፎሎ ሰፖርት አርጉት። መጥቶ ደግሞ ያጫውተን። የሚሰጠው 100,000 ብር ነበረ። ኦልሬዲ 100,000 ብር ሞልቶለታል። ኦኬ ግን አለበሉት። በቃ አማራዊት ላስገባሽ ነበር። ፕራይቬት ነሽ እህቴ። እንዴት እናስገባሽ? ፕራይቬት ነሽ። ማርያምን በቃ ኢትዮጵያ በቃ ልብስ ንጹህ ልብስ ስንለብስ ነው በቃ ሪስፔክት እንትን ማለት ክብር የሚኖራችሁ። ግን እንኳን እኮ አጠገቡ እንኳን እኮ አልተቀመጡም። እመቤቴ ወራዳ ናችሁ። እሱም ሆኖ እያለ ሳር መሲ በውስጥ ደውልልሻለሁ። አንድ ትንሽ ብር የጎደለው ልጅ አለ። እግሩ ሊቆረጥ እንትን ያለ ትንሽ ብር ናት የጎደለ። እስኪ በውስጥ ደውልላችሁን አናግራችኋል። የባህር ዳሩ ልጅ ነው ጆከር? የባህር ዳሩ እኔም እየጻፍኩ እሱ በእናትህ ልክ ብዳል ማርያም
እዚህ ጋር ያለውን ለምን እዚህ ጋር አይመጣም? እሺ ካላችሁ አለሽ ማይ አሁን ቴክስት ስታደርግልኝ አይቻለሁ። አሁን ትዝ ያለኝ ካለሽ ሸር አድርጉለት።